ዋትስአፕ ማይ ፋሚሊስ እንዴት አላችሁ? እንዴት አመሻችሁ? እንዴት ከረማችሁ? እኔ ያለሁላችሁ ዛሬም እንደተለመደው በአንድ እጅግ አስገራሚ እውነተኛ ታሪክ ተመልሼ መጥቻለሁ። ከእናንተ የሚጠበቀው እስከ ታሪካችን ፍጻሜ ድረስ አብራችሁን በቆየት ነው። እንዲሁም እስከ ታሪካችን ፍጻሜ ድረስ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ አብራችሁን ቆዩ። ምክንያቱም ታሪኩ እጅግ ልብ አንጠልጣይ ድንቅ እውነተኛ ታሪክ ነው። እንዲሁም እናንተ እንዲቀርብላችሁ የምትፈልጉት ታሪክ ካለ እዚህ ጋር በማስቀምጠው ስልክ ቁጥር እየደወላችሁ ሀሳብ አስተያየታችሁን በምን መንገድ ታሪኩ እንዲሰራ ትፈልጋላችሁ፣ ምን አይነት ታሪክ እንሰራ እንደምትፈልጉ ማሳወቅ ትችላላችሁ። ስለዚህ እኔም ወደ ታሪኩ ወደ ታሪኩ ሰው ሁሉ ያየው ነገር ግን ማንም ሊያምነው ያልቻለው የማይታይ ሰው። አንድ ሰው በአይነ ቆሞ እያየ በአንድ ሰከንድ ውስጥ ሙሉ በሙሉ ቢጠፋ ምን ታደርግ ነበር? የህልም ቅዠት ነው ትላለህ ወይስ የአእምሮ ስህተት ነው ብለህ ትቀበለዋለህ? ነገር ግን ዛሬ የምነግራችሁ ታሪክ በሁለት ሰዎች የተጀመረ ቢሆንም በመጨረሻ ግን አንድ ሙሉ ከተማ በፍርሃት እንድትንቀጠቀጥ ያደረገ እጅግ ድንቅ ሚስጥር ሲሆን ይህንን ታሪክ እስከ መጨረሻው ድረስ ካዳመጣችሁት በኋላ ከጀርባችሁ ያለውን ጥላ እንኳን ሁለት ጊዜ ትመለከቱታላችሁ። በኢትዮጵያ ከሚገኙ ትንንሽ ከተሞች መካከል ጸጥ ብላ የምትኖር አንዲት ከተማ ነበረች። በዚያም ቦታ ሳሙኤል የተባለ ወጣት ይኖር ነበር። ሳሙኤል በጣም ዝምተኛ ነበር። ብዙ ጓደኞችም አልነበሩትም። ሰው ከሰዎች ጋር እሱ ሲነጋገር እንኳን አይኑ ወደ እነሱ ማንሳት እጅግ በጣም ይከብደው ነበር። ነገር ግን አንድ ነገር ብቻ ማንም አያውቅም ነበር። እርሱ በማንም ሰው ያልታወቀ አስገራሚ ችሎታ ነበረው አለውም። ይህ ነገር የጀመረው ከብዙ ዓመታት በፊት ሳሙኤል ገና ልጅ ሳለ ነበረ። አንድ ቀን በከፍተኛ ፍርሃት ውስጥ ሲገባ እናቱ በፊቱ ቆማ እየፈለገችው ስትጮህ እሷ እሱን ማየት አልቻለችም ነበር። ሳሙኤል ግን እናቱ በግልጽ ይመለከታት ነበር። ያኔ የተፈጠረው ነገር ለሰከንዶች ብቻ ቢቆይም እድሜው እየጨመረ ሲሄድ ይህ ክስተት በተደጋጋሚ መንከሰት ጀመረ። መጀመሪያ ላይ ራሱ እንደሚያብድ አሰበ። ከዚያ ግን አንድ ምሽት ከቤቱ ውጪ ቆሞ ያለ ሰዎች በፊቱ የተማመኑ እንደማያዩ ተረዳ። አንድ ሰው በትክክል በትከሻው ላይ ተገጭቶ እንኳን ወደ ኋላ ዞሮ ምንም ነገር አልተመለከተም። በዚያ ቅጽበት ሳሙኤል የማይታይ እንደሆነ ሙሉ በሙሉ ተረዳ። መጀመሪያ ይህንን ችሎታ ለጥሩ ነገር ብቻ ለመጠቀም ሞከረ። ሌቦችን ይከታተል ነበር። በአደጋ ውስጥ የገቡ ሰዎችን ማንም ሳያውቅ ይረዳቸው ነበረ። አንዳንድ ጊዜ በጠፉ ሕፃናት አጠገብ በመቆም ሰዎች እንዲያገኟቸው ምልክቶችን ይተው ነበር። ከተማዋ ውስጥ የማይታይ አዳኝ አለ በሚባል ወሬ መሰራጨት ጀመረ። ነገር ግን እያንዳንዱ ስጦታ ዋጋ አለው። ሳሙኤልም ቀስ በቀስ የማይታየው ሁኔታ ከፈለገ ጊዜ በኋላ መቆየት ጀመረ። አንዳንድ ቀን ለሰዓታት ማንም ሳያውቀውም ነበር። ይህም መጀመሪያ ጥሩ ቢመስለውም በኋላ የሚወዳቸው ሰዎች እንኳን እርሱን መርሳት ጀመሩ። አንድ ቀን ወደ ቤቱ ተመልሶ እናቱን ሲጠራት ማንም ምላሽ አልሰጠውም። ፊቷ ላይ ቆሞ ብቻውን አልሰማችሁ። በመጨረሻ የቤቱን መስታወት ሲመለከት በውስጡ ምንም ምስል አልነበረ። በዚያ ቅጽበት ችሎታው እየቀየረው መሆኑን ይረዳል። ቀናት ሲያልፉ ከተማዋ ውስጥ ያልተገለጹ ክስተቶች መብዛት ጀመሩ። በተዘጉ ክፍሎች ውስጥ ዕቃዎች ይንቀሳቀሱ ነበር። በባዶ መንገዶችም ላይ የእግር ድምፅ ይሰማ ነበር። በደህንነት ካሜራዎችም ላይ ደግሞ በራሳቸው የሚከፈቱ በሮች ብቻ ይታዩ ነበር። ሰዎች መናፍስት ናቸው ማለት ጀመሩ። ነገር ግን እውነቱን የሚያውቀው አንድ ሰው ብቻ ነበረ። እርሱ ሳሙኤል ነው። ሳሙኤል ራሱን ለማዳን ብዙ ሙከራዎችን አደረገ። ሐኪሞችን አነጋገረ፣ ሳይንስን አነበበ፣ እያንዳንዱን ምክንያት ለመፈለግ ሞከረ። ነገር ግን ማንም እሱን ስለማያይ ስለማይመለከት ችግሩን ለማስረዳት እንኳን አልቻለም ነበረ። ከዚያ በኋላ በአንድ ሌሊት ከተማዋ ውስጥ በተተወ ሕንፃ ውስጥ ሌላ የማይታይ ሰው እንዳለ ይሰማው ጀመር። ምንም አይነት ምስል ባይኖርም የእግር ድምፅ ወደሱ እየቀረበ ነበረ። እሱ ብቻውን እንዳልሆነ ያኔ ተረዳ። ያ ሌላ የማይታይ ሰው ግን እሷን ለመርዳት ሳይሆን
ለመያዝ የመጣ እንደሆነ በዚያ ቅጽበት ይገባዋል። ከዚያ በኋላ የተፈጠረው ነገር ከተማዋን በሙሉ አስደነገጠ። ሰዎች ያለ ምክንያት እንደሚገፉ ተናገሩ። በተዘጉ ክፍሎች ውስጥ የሚሰሙ እርምጃዎች እጅግ በጣም በዙ። ሁለት የማይታዩ ሰዎች እየተከታተሉ ያሉ ምልክቶች በየቦታው መታየት ጀመሩ። አንድ ማለዳ ግን ሁሉም ነገር በድንገት ቆመ። ሳሙኤል እንደ ጭስ ከዚያ ዓለም በጠፋ ይመስል ከዚያ ቀን ጀምሮ ዳግም አልታየም። ማንም አልፈለገውም፣ ማንም አልጠየቀውም። እንደነበር እንኳን የሚያስታውሰው ሰው አልቀረም። ነገር ግን ዛሬም ድረስ በዚያች ከተማ ሌሊት ብቻህን ስትራመድ በኋላ የእግር ድምፅ እየተከታተለ እንደሚሰማ ብዙ ሰዎች ይናገራሉ። ዞረ ስታይ ግን ማንም አልነበረም፣ ማንንም አታገኝም። ምናልባትም ሳሙኤል አሁንም በዚህች ዓለም ይኖር ይሆናል። ምናልባትም ከአንተ በጣም ቅርብ ሆኖ ይህንን ታሪክ እየሰማ ይሆናል። ነገር ግን አንድ ነገር እርግጥ ነው፣ ሁሉም የማይታዩ ነገሮች ምናብ አይደሉም። አንዳንዶቹ እኛን እናያቸው ስለማንችል ብቻ አይታዩም። የዛሬው ታሪካችን ይሄን ይመስል ነበረ። እንዴት አያችሁት? ወደዳችሁት? ከወደዳችሁት ለማሳየት ላይክ፣ ሰብስክራይብ፣ ኮሜንት ማድረግ እንዳይረሳ። እንዲሁም ሀሳብ አስተያየታችሁን እዚህ ጋር ባለው ስልክ እየደወላችሁ እንዴት እንደማቀርብ ምን አይነት ታሪክ ማቅረብ እንዳለብኝ እንዲሁም ማንኛውንም የሚሰማችሁን ሀሳብ እየደወላችሁ ሀሳብ አስተያየታችሁን መግለጽ ትችላላችሁ። እስከ ቀጣይ ታሪክ ድረስ በጉጉት ጠብቁን። እንዲሁም የተለያየ ነገር ሀሳብ አስተያየታችሁን ኮሜንት ያሳውቁልኝ። እስከ ቀጣይ ታሪክ ድረስ አብራችሁን ቆዩ። ኮዳ ቲዩብ የታሪካችሁ ቲዩብ ነበር።